አመስጋኝ መሆን ዲፕ የሆነ ግንኙነት ዘላለማዊ ግንኙነት ከእግዚአብሔር ጋር እንድትጀምሩ ያለ ለክርስቶስ ሥራ የተሰጠ ወዳጆች ምስጋናችሁ የአንደበታችሁ ቃል ብቻ አይደለም። ስለ አንደበታችሁ ቃል የተሰጠ ህይወታችሁ እውነተኛ ምስጋና በቃ እስቲ ጌታን እናመስግን ሲባል ጌታ ሆይ ተባረክ። እውነተኛ ምስጋና ላዳነን ጌታ ላነጻን ጌታ ዘላለማችንን አሳልፈን ለመስጠት ህይወታችንን ለእርሱ የምናቀርብበት መስዋዕት ነው። ዳዊት ይሄንን ተለማምዷል። መዝሙረኛው ዳዊት እንደዚህ ይላል፣ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ። ታውቃላችሁ መንፈሳዊ ዓለም ላይ መንፈሳዊ ህይወታችን ማችን አለመሆኑ የሚታወቀው አለመብሰላችን የሚታወቀው አንዱ የዓለም መብሰል ምልክቱ በእጅ ያለን ረስቶ የተሰጠንን ትልቅ ነገር የያዝነውን ትልቅ ነገር ረስተን ስላጠነው ማልቀስ አንመለከት አልን እንጂ አይናችን አልተከፈተም እንጂ በክርስቶስ ኢየሱስ መስቀል ሥራ ያገኘነው የዘላለም ሕይወት አንድ ጊዜ የምናመሰግንበት ሳይሆን ዘላለም ብናመሰግን የማይመለስ ድጋሚ አመስግነን ማንጨርሰው ዘላለም እያመሰገንን ብንቀጥል እንኳን መልሰን ማንጨርሰው የእግዚአብሔር አንድ ጊዜ የሰራው የዘላለም የምስጋና ምክንያት የሚሆን ትልቅ ነገር በእግዚአብሔር እኛ ቤት ውስጥ ለዘላለም ሊደሰትበት የደስታ ምክንያት እሱም ገንዘብ አይደለም፣ እሱም በሀብትም አይለካ በወርቅም አይለካ በክርስቶስ ኢየሱስ ደም የተገኘ የእግዚአብሔር ልጅነት ይባላል። በደንብ አድርጋችሁ አሜን በሉ። መጽሐፍ ቅዱሳችንን ዮሐንስ ወንጌል ምዕራፍ 17 ከቁጥር 12 ጀምሮ ያለውን እግዚአብሔርን ቃል እናነባለን። ወደ ኢየሩሳሌምም ሲሄድ በገሊላና በሰማርያ መካከል አለፈ። ወደ አንዲትም መንደር ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። እነርሱም እየጮኹ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነውም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱንም ተነስና ሂድ፣ እምነትህ አድኖሃል አለው። ኢየሱስ ጌታ ኢየሱስ ጌታ ኢየሱስ በገሊላ ባህር አካባቢ በሰማርያ እንዳለፈ መጽሐፉ ያወራና ልክ ወደ አንድ መንደር በሚገባበት ጊዜ 10 ለምጻሞች ያገኙታል። ስለ ምስጋና ከማውራቴ በፊት ስለ ለምጽ ትንሽ ባነሳ ደስ ይለኛል። ወዳጆቼ መጽሐፍ ቅዱሳችን ዘሌዋውያን መጽሐፍ ምዕራፍ 13 ቁጥር 45 ላይ የለምጽ ደዌ ያለበት ሰው ልብሱ የተቀደደ ይሁን ይላል። ራሱም የተገለጠ ይሁን፣ ከንፈሩን ይሸፍን፣ እርኩስ ነኝ እያለ ይጩ ይላል። በብሉይ ኪዳን የለምጽ በሽታ ዝም ብሎ በሽታ አይምሰላችሁ፣ የእግዚአብሔር ቁጣ ምልክት ነው። የእግዚአብሔር ቁጣ ምልክት ብሉይ ኪዳን ላይ ለምጽ ያለበት ሰው ከመንደር ውጭ ነው የሚኖረው። ከሰው ጋር አይቀላቀልም። ከመንደር ውጭ ያቆሙታል። ሰው ጋር አያቀላቅሉትም። ከሱ ጋር ምንም አይነት ማህበራዊ ግንኙነት የሚያደርግ የለም። ታውቃላችሁ፣ በጣም የሚገርማችሁ ነገር በብሉይ ኪዳን አይደለም ለምጻም ለምጻምን የጨበጠ እንኳን ለ7 ቀን ከተማ አይደለም። አንድ ሰው ለምጻም ጋር ድንገት ተጨባብጦ ከሆነ ለ7 ቀን ከከተማ ውጭ ይቆም። ያም ብቻ አይደለም፣
ለምጻም ሰው ገና ከፊት ሰው ሲመጣ ምን እንደሚል ታውቃላችሁ? እኔ ኃጢአተኛ ነኝ፣ እኔ ርኩስ ነኝ፣ አትቅረበኝ፣ ሰላም አትበለኝ። ልብስ አውልቆ ነው የሚራመደው። ለምን ካላችሁ ሌሎች ሰዎችን ስለሚያረክስ። ለምጽ የኃጢአት ውጤት ነው። የእግዚአብሔር ቁጣ ምልክት ነው። ይህን ያህል ስለ ለምጽ ከነገርኳችሁ እና በዚህ አይነት ሁኔታ ኢየሱስ ክርስቶስ ወደ አንድ መንደር በሚገባበት ጊዜ 10 ለምጻሞች ከሩቅ ኢየሱስ ሲመጣ አዩና እንደ ቀድሞ ከኔ ራቅ አይደል ያሉት። ለምጻም ነን፣ ርኩስ ነን፣ ከኛ ራቅ አይደል ያሉት። ኢየሱስ ከኛ ሽሽ አይደል ያሉት። ኢየሱስ ሆይ ለምጻም አይደል ቤተ መቅደስ ኢየሩሳሌም አይገባም። ቤቱን ሰው ባለበት መስራት አይችልም። ከከተማ ውጭ ዳር ላይ ነው። ይህ ለምጻም ግን ከፊት አንድ ንጉሥ፣ ከፊት አንድ ማሪ፣ ከፊት አንድ ፍቅር እንደ ሃይማኖት መሪዎች፣ እንደ ካህናት፣ እንደ ሕግ አስተማሪዎች አይቶ የሚያልፋቸው ሳይሆን ተመልክቶ ሊያነጻቸው የሚችል ሊፈውሳቸው የሚችል ከሰው ጋር ሊቀላቅላቸው የሚችል ልብስ አውልቆ የሚራመዱትን ልብስ ሊያለብስ የሚችል ከመንደር ርቆ የሚኖሩትን ወደ መንደር መመለስ የሚችል መስዋዕት የማይሰዉትን የእግዚአብሔርን ይቅርታ ለነርሱ ሊያደርግ የሚችል ከፊት መሐሪው ኢየሱስ ክርስቶስ በሚመጣበት ጊዜ አዩና ለምጻሞች እንደዚህ አሉ፣ ኢየሱስ ሆይ እባክህን ብትወድ አንጻን፣ እባክህን ብትወድ አንጻን። ኢየሱስም አይቶ ራራላቸው። አሜን ነው። አየና ራራላቸው። መሐሪው ራራላቸው፣ ፍቅሩ ራራላቸው፣ ቸሩ ደጉ ራራላቸው። እስቲ ኢየሱስን አይቶ ራራላቸው በሉ እስቲ። እንዲህ አለ፣ ብትወድ ነው ያሉ። ብትወድ ልታነጻን ብትፈልግ፣ እኛ ወደ መንደር እንድንገባ ብትፈልግ፣ አይ ቲንክ ስለ ኢየሱስ ፈዋሽነትና መምህርነት የሰሙ ይመስለኛል። ባያውቁ ኖሮ መምህር ሆይ ጌታ ሆይ ብትወድ አንጻን አይደል። ምክንያቱም ትላንት አይቷቸው ሊቀርባቸው የሚችል ሌላ የለም። ብትወድ ኢየሱስም እንደዚህ ያለ እወዳለሁ፣ የእናንተን መንጻት እወዳለሁ፣ የእናንተን መፈወስ እወዳለሁ፣ ነፃ መውጣታችሁን እወዳለሁ፣ ተገልላችሁ ካላችሁበት መንደር ስትገቡ ማየት እወዳለሁ። እስካሁን ሰውታችሁ አታውቁም ነበር አይደል? እናንተን እኔ ውጭ ነበር የሚቆመው። ዛሬ ግን ወደ መቅደስ እንድትገቡ እወዳለሁ፣ ንጹህ አላችሁ። ከዛ ለካህናት ሄዳችሁ ራሳችሁን አሳዩ አላችሁ። ባይዞ የሰዎቹ እምነት የሚገርመኝ እዛው ተፈውሶ አይደል የተራመዱት፣ እየሄዱ መንገድ ላይ ነው የተፈወሱ። እየተራመዱ ድንገት አንዱ እንዲህ ሲያይ ሌላኛው ላይ ለምጽ የለበትም አይደል የሚለው ባይብሉ። አንዱ አያቸው ከለምጽ እንደነጹ ተመለከተ። ሲያያቸው ለምጽ የለም። መንገድ ላይ የተራመዱ እየሄዱ ሲያያቸው ሰውነታቸው ነጻ፣ ንጹህ ሆነ ሰውነታቸው። ወዲያው ነጹ።
ከዚያን አንዱ ግን ገባው አንዱ ኦኬ አለ ከኢየሱስ ያለ የሥጋ ፈውስ ብቻ በልቼ አልሄድም አለ። ከኢየሱስ ያለ ከለምጽ ብቻ ነጽቼ ቤቴ መመለስ አልፈልግም አለ። ኦኬ ከሥጋ ለምጽ አንጽቶኛል። አሁን ሌላ የልብ ለምጽ አለ። ከሱ እንዲነጻ ፈልጋለሁ። ይሄ ጌታ የሆነ ፈውስ ተቀብዬ ቤት የሚሄደው ጌታ ሳይሆን ይሄ ጌታ የጠበቀ ግንኙነት ከሱ ጋር መጀመር የሚፈልገው ጌታ ነው። ይሄ ጌታ ኢየሩሳሌም እንዳልገባ የከለከለኝን ለምጽ ብቻ የሚከለክል ጌታ ሳይሆን መንግሥተ ሰማይ እንዳልገባ የሚከለክለኝን የኃጢአት ለምጽን ከኔ ማስወገድ የሚችል ነው። ስለዚህ ያለ እናንተ ፈውስን በልታችሁ ሂዱ፣ እኔ ግን መምህሩ ጋር ይመለሳል። እናንተ የሥጋ ፈውስን ከለምጽ መንጻትን በልታችሁ ተመለሱ። እኔ ግን ሌላ ህብረት ፈልጋለሁ፣ ሌላ ግንኙነት ፈልጋለሁ። የሚሰዋው አለኝ አለ። የሆነ የሚሰዋው አለ። ዘጠኙ ሲሄዱ አንዱ ተመልሶ መጣ። ኢየሱስ እሱ በመጣ ጊዜ አየውና እንደዚህ ያለ እንደ የተፈወሳችሁት 10 ናቸው፣ ዘጠኙ ግን ወዴት ሄዱ? ዘጠኙ ከሥጋ ለምጽ ነስቶ ወደ ራሳቸው ወደ ኑሯቸው ሄደዋል። እኔስ ሲባል ከሥጋ ለምጽ ብቻ ሳይሆን በኃጢአት ምክንያት ለዘላለም ካንተ ከተለዩበት ከዚያ ከልብ ስብራቴ ይፈወስ ዘንድ ይሻለውና ካንተ ጋር የጠበቀ ግንኙነትና ህብረት እንዲኖረኝ ይሻለውና ስለዚህ ተመልሼ መጣሁ። ኢየሱስ አለ ቅድም ከለምጽ እንድትነጻ ነበር ቃል ያወጣውልኝ። አሁን ግን አለ ከለምጽ ብቻ ሳይሆን እምነቴ ደግሞ ከለምጽ ብቻ ሳይሆን ካለብኝ ነገር አዲስን ህብረት፣ አዲስን ህይወት፣ አዲስን ማንነት፣ አዲስን ኑሮ ከእግዚአብሔር ጋር አዲስን መንገድ እንድትጀምር እምነቴ ከሥጋ ብቻ ሳይሆን ከመንፈስ ከነፍስም በሽታ ፈውሶሃልና በሰላም ሂዳለሁ። ዘጠኙ አንዱ ተመለሰ። እኛ ቤት ውስጥ ኢየሱስ የሥጋ ፈውስ ከመስጠት ያለፈ ነው። ኢየሱስ ወዳጆች ለምስጋና ትንሽ ላውራ። አመስጋኝ መሆን ዲፕ የሆነ ግንኙነት፣ ዘላለማዊ ግንኙነት ከእግዚአብሔር ጋር እንድትጀምሩ ያደርጋል። አመስጋኝ መሆን አንድ ጊዜ እንደዚህ ሆነ ይባላል። 2 መልአኮች ወደ ምድር በእግዚአብሔር ተላኩ። ምሳሌ ነው። 2 መልአኮች ወደ ምድር ተላኩ። እግዚአብሔር እንደዚህ ያለ አንዱን መልአክ ልመና ይዘናል፣ አንዱን መልአክ ደግሞ ምስጋና ይዘናል። ሁለቱም መጡ። ምድር ላይ ያለ ህዝብ ሁሉ ይለምናል። ፈውሰኝ ይላል ግማሹ፣ አብላኝ ይላል ግማሹ፣ አጠጣኝ ይላል ግማሹ፣ የልጄ ጉዳይ ይላል ግማሹ። እንግዲህ ልመናን ለመቀበል የመጣው መልአክ ወዲያው ተመለሰ፣ ሰብስቦ ተመለሰ። የምስጋናው ምድር ላይ ቆየ ምድር ላይ ቆየ፣ በቃ በጣም ቆየ፣ ብዙ ጊዜያትን ቆየ። ተመልሶ ወደ ሰማይ ሲሄድ እግዚአብሔር ጠየቀ፣ ካንተ ጋር አንድ ላይ ልኬ እሱ ቶሎ ተመለሰ፣ አንተ ምን ሲሰራ ነው ምድር ላይ ቆየኸው? አለው።
መልአኩ እንደዚህ ነው፣ ጌታ ሆይ አንተን ሚለምን እንጂ የሚያመሰግን ሚጠይቅ እንጂ ሚለምን እንጂ የሚያመሰግን ጠፋ። ምስጋና ፈልጌ አጣው። እውነተኛን ምስጋና ከሰዎች አንደበት ፈልጌ አጣው። እውነተኛ ምስጋና ቸርች ውስጥ አመሰግናለሁ እስና መስግን ሲባል አመሰግናለሁ ማለት አይደለም። እውነተኛ ምስጋና ለክርስቶስ ሥራ የተሰጠ ሕይወት። ወዳጆች ምስጋናችሁ የአንደበታችሁ ቃል ብቻ አይደለም፣ ስለ አንደበታችሁ ቃል የተሰጠ ሕይወታችሁ። እውነተኛ ምስጋና በቃ እስቲ ጌታን እናመስግን ሲባል ጌታ ሆይ ተባረክ ማለት አይደለም። እውነተኛ ምስጋና ላዳነን ጌታ ላነጻን ጌታ ዘላለማችንን አሳልፈን ለመስጠት ሕይወታችንን ለእርሱ የምናቀርብበት መስዋዕት ነው። ዳዊት ይሄንን ተለማምዷል። አንድ ቦታ አንብቤ ጨርሳለሁ። ዳዊት ይሄንን ተለማምዷል። መዝሙረኛው ዳዊት ምዕራፍ 100 ልክፈትላችሁ። መዝሙረኛው ዳዊት ምዕራፍ 100 መዝሙረኛው ዳዊት እንደዚህ ይላል፣ ምድር ሁሉ ለእግዚአብሔር እልል በሉ። አራደስ ምድር ሁሉ ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ። አየ ምስጋና ማለት በደስታ ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። በሐሴት ወደፊቱ ግቡ። ደስ የተሰኛችሁ ወደፊቱ ግቡ። አንድ ሰው ላይ ከማጉረምረም ወጥቶ በደስታ መንፈስ እንዲሞላ የሚያደርግ የእግዚአብሔር መንፈስ ይፍሰስ በኢየሱስ። ከማጉረምረም ወጥቶ በደስታ የሚሞላ የእግዚአብሔር መንፈስ በኢየሱስ ስም ይግባባችሁ። እንዲህ ይላል፣ እግዚአብሔር እርሱ አምላክ እንደሆነ ይወቁ። እርሱ ሰራን። አተ ስለ ሰራን ብቻ ነው ምስጋና የሚያስፈልገው። እርሱ ሰራን ብቻ አይደለም፣ ደግሞ በኃጢአታችን በወደቀን ጊዜ ከእንደገና በኢየሱስ አዳነን። ወዳጆቼ ቀና ብላችሁ ስሙኝ በደንብ። ሕፃን ልጅ 200 ብር በእጁ ይዞ የ10 ብር ካራሜላ በያዘው ሌላ ሕፃን ያለቅሳል። የያዘው 200 ብር ሌሎች 20 ካራሜላዎችን ይገዛል። እሱ ግን በሌላው እጅ ያለውን ነገር እንደተመለከተ ያለቅሳል። ታውቃላችሁ፣ መንፈሳዊ ዓለም ላይ መንፈሳዊ ሕይወታችን ማቺው አለመሆኑ የሚታወቀው አለመብሰላችን የሚታወቀው አንዱ የዓለም መብሰል ምልክቱ በእጅ ያለን ረስቶ የተሰጠንን ትልቅ ነገር የያዝነውን ትልቅ ነገር ረስተን ስላጠነው ማልቀስ አንመለከት አልን እንጂ አይናችን አልተከፈተም እንጂ በክርስቶስ ኢየሱስ መስቀል ሥራ ያገኘነው የዘላለም ሕይወት አንድ ጊዜ የምናመሰግንበት ሳይሆን ዘላለም ብናመሰግን የማይመለስ ድጋሚ አመስግነን ማንጨርሰው ዘላለም እያመሰገንን ብንቀጥል እንኳን መልሰን ማንጨርሰው የእግዚአብሔር አንድ ጊዜ የሰራው የዘላለም የምስጋና ምክንያት የሚሆን ትልቅ ነገር በእግዚአብሔር ተሰርቷል። እኛ ቤት ውስጥ ለዘላለም እንደሰትበት የደስታ ምክንያት አለ። እሱም ገንዘብ አይደለም፣ እሱም በሀብት ማይለካ
በወርቅ ማይለካ በክርስቶስ ኢየሱስ ደም የተገኘ የእግዚአብሔር ልጅነት ይባላል። አረ በጌታ በኢየሱስም በደንብ አድርጋችሁ አሜን በሉ። ሰሪያችሁን እንዴት ትረሳላችሁ? ልጅነታችሁንስ እንዴት አታስተውሉ? ዓለማውያን በበርበሬ ሲያለቅሱ፣ በኑሮ ውድነት ሲያለቅሱ፣ ሽሮ ሲያስለቅሰው ክርስቲያን እኩል የሚያለቅስ ከሆነ በክርስቶስ ማለፉ በምን ይታወቃል? ያመናችሁት ጌታ እናንተን ማሳረፉ ከሁኔታ ወጣ ብላችሁ የሚታመሰግኑበት ነገር ቤታችሁ እንዳለ ዓለማውያን ሊያውቁ ይገባል። ታውቃላችሁ አሉ እጃቸው ላይ ሰንሰለት አለ፣ እግራቸው ላይ ሰንሰለት አለ፣ ታስረዋል፣ ነገር ተይዟል። ያሉበት ሁኔታ ነገ ሊሞቱ እንኳን የሚችሉበት ሁኔታ። ነገር ግን መጽሐፍ እንደዚህ ይላል፣ እዛ ጋር የታሰሩ ሌሎች እስረኞች አሉ። እነዚያ የታሰሩት በወንጀል ነው። እነዚያ የታሰሩት ሰው ገሎ ነው። እነዚያ የታሰሩት ሳምቲንግ መንግስት ላይ አምጾ ነው። እነዚህ ደግሞ ወንጌል ሰርቶ እና ታስረው ባሉበት ጊዜ መጽሐፍ ሲናገር እንደዚህ ይላል፣ እስረኞች ያደምጧቸው ነበር የሚል ጥቅስ። እስረኞች ያደምጧቸዋል። እስር ቤት ውስጥ የሚሰማው የምስጋና ድምፅ አይደለም። እስር ቤት ውስጥ ምሬት፣ እስር ቤት ውስጥ ተጎዳውና ጎዳኝ ነው የሚሰማው። እንትና ጎዳኝ ምሬት ወጥቼ መች ሊበቀለው፣ እንትናን ጎድቼ ያለው ደግሞ ጸጸት። እስር ቤት ውስጥ ጸጸት፣ እስር ቤት ውስጥ ሐዘን፣ እስር ቤት ውስጥ ጭንቅ ነው የሚበዛው። ነገር ግን አንድ ቀን እስር ቤት ውስጥ ተሰምቶ ማይታወቅ ነገር መሰማት ጀመረ። ከዚህ በፊት ተሰምቶ አይታወቅም። እንዲህ አይነት ነገር ተሰምቶ አይታወቅም። እስር ቤት ውስጥ መደባደብ እንጂ የሻማ ስጠኝ እንጂ ምስጋና የለም። እስር ቤቱ ዜማ የለም። በመንፈቀ ሌሊት ግን ጳውሎስና ሲላስ እጃቸው ታስሯል፣ እግራቸው ታስሯል፣ ልባቸው ግን አልታሰረም። ዳዲ ካሰከተለበና እጃቸው ታስሯል፣ እግራቸው ታስሯል፣ ልባቸው ግን አልታሰረም። በመንፈቀ ሌሊት እግዚአብሔርን በዜማ ሲያመሰግኑ እጃቸው ላይ ያለው ሰንሰለት ከእጃቸው ወደቀ። ያ ብቻ አይደለም፣ በደንብ ስሙ። ያ ብቻ አይደለም፣ ከእጃቸው ሰንሰለት ብቻ አይደለም የወደቀው። በእነሱ ምስጋና ምክንያት የእስር ቤቱ መሰረት ተራወጠ። የእነሱ ብቻ አይደለም ደግሞ ልክ ሌሎችም እስረኞች እጆቻቸው ላይ ያለ ሰንሰለት መበጣጠስ ጀመረ። ታውቃለህ ቤተ ክርስቲያን ያንቺ ምስጋና ዓለም ውስጥ ያሉትን ሰዎች ሰንሰለት እንደሚበጣጥስ ታምናለህ ብራዘር? ታውቃለህ አንተ ስታመሰግን፣ አንተ ወርሺፕ ስታደርግ እዚህ ሰፈርማ ሰላም አለ። ከጭንቀት የሚያሳርፍ ሰላም ክርስቲያኖች ጋር አለ፣ ኢየሱስን ያመኑት ጋር አለ። ለምን ሲባል እነሱ ከኛ ጋር በተመሳሳይ ችግር ውስጥ፣ በተመሳሳይ መከራ ውስጥ፣ በተመሳሳይ የሆነ የህይወት ነውጥ ውስጥ እያሉ ዝም ብለው ይደሰታሉ። ምንድነው ሲባል ደስታቸው ከዓለም አይደለም። ሰላምን ይሰጣቸዋለሁ፣ ሰላምን ይተዋቸዋለሁ። እኔ የሚሰጣቸው ሰላም ዓለም እንደሚሰጣቸው ሰላም አይደለም ብሎ ኢየሱስ እንዳለ፣ እናንተ ግን ሰማይ እያሰባችሁ የሚጠብቃችሁን ቤት እያሰባችሁ ስትደሰቱ፣ እነዚያ በዓለም ያሉ ያለ ክርስቶስ የሆኑት እናንተን እየተመለከቱ እነሱ ጋር ይመጣል። ለምን ሲባል ከሁኔታ በላይ የሆነ ሰላምና ደስታ ቤታቸው ላይ ፈሷል ማለት ይጀምራሉ። ያንቺ ምስጋና፣ ያንተ ምስጋና በኃጢአት ምክንያት እያለቀሰ ለሚያድረው ጎረቤቴ የሰላምን መንገድና የእረፍትን መንገድ የሚጠቁም ነው። ታውቃላችሁ የእናንተ ምስጋና ጎረቤት አንቺን ቤት ውስጥ ልጅ ታሟል፣ ጎረቤት ጋር ልጅ ታሟል። አንቺን ቤት ውስጥ የሆነ የተበላሸ ነገር ጎረቤት ጋር ግን ምንድነው ሲባል አንቺ ጠዋት ስትወጪ እግዚአብሔር መሪ ነው፣ እግዚአብሔር ቅዱስ ነው፣ እግዚአብሔር አምላክ ነው፣ እግዚአብሔር ጻድቅ ነው እና ተመሳሳይ ነገር ከብዶብን አንቺ ጋር ማይናወጥ ደስታ የኖረው ምንድነው ሲባል የደስታዬ ምንጭ
አንተነ የሰላሜ ምንጭ አንተነ ነገር ቢሞላ ነገር ባይሞላ የደስታዬ ምንጭ አንተ የሰላሜ ምንጭ የሰላሜ ምንጭ አንተነ የደስታዬ ምንጭ አንተነ ነገር ቢሞላ ነገር ቢሞላ ነገር ባይሞላ የደስታዬ ምንጭ አንተ የሰላሜ ምንጭ የሰላሜ ምንጭ አንተነ ተበላሽቷል እኮ ነገር ግን የረፍቴ ምንጭ አንተነ ጠዋት በሮቻችሁን ስትከፍቱ ነገር ቢሞላ የደስታዬ ምንጭ የደስታዬ ምንጭ አንዳንድ ሰዎች የደስታ መንፈስ ያገኛቸው ያሉ የደስታዬ ምንጭ ነገር ቢሞላ ነገር ቢሞላ ነገር ባይሞላ የሰላሜ የደስታዬ ምንጭ የደስታዬ ምንጭ አንተን አባባ በደስታ ሙላቸው የደስታዬ ምንጭ አንተን የሰላሜ ምንጭ የሰላሜ ምንጭ የሰላሜ ምንጭ መዝሙረኛው ዳዊት እንደዚህ ያለ ቀጠለ እግዚአብሔር ሰራን እኛ አይደለንም አለ እኛስ ሕዝቡ የመሰማሪያውን በጎች ነን ምን ማለት እንደሆነ ታውቃላችሁ መጽሐፍ ሲናገር እንደዚህ ይላል እግዚአብሔር ያሰማራል አምላክ የሚያሰማረን በጎች ነን መጽሐፍ ሲናገር እንደዚህ ይላል እኮ ደግሞ እግዚአብሔር እረኛዬ ነው 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 እንዲህ አይነት እረኛ ነፍሱን ስለ በጎቹ አሳልፎ እስኪሰጥ ድረስ የሚወድ እረኛ ከፊት ከፊት የሚመራ እረኛ እግዚአብሔር እረኛዬ ነው አለ የሚያሳጣኝም የለም በለመለመ መስክ ያሳድረኛል በዕረፍት ውሃ ዘንድ ይመረኛል በለመለመ መስክ ያሳድረኛል የለመለመውን መስክ ያይልኛል በዕረፍት ውሃ ዘንድ ይመረኛል ነፍሴንም ደግሞ መለሳት ስለ ስሙ በጽድቅ መንገድ መራኝ በሞት ጥላ መካከል እንኳን ብሄድ እሱ ከኔ ጋር ነውና ክፉን አልፈራም ብትሩና መርኩዙ እነሱ ያጽናኑኛል በፊቴ ገበታን አዘጋጀ በጠላቶቼ ፊት ራሴን በዘይት ቀባ ጽዋዬ የተረፈ ነው የሚያሰማራል አየህ ያሰማራል በረፍት ስፍራ ያሰማራል በመልካም ስፍራ ያሰማራል አንሰጋም ስለ ነፍሳችን አንጨነቅም ስለ ነፍሳችን ነገር ሁሉ ቢኖር የሚያስፈልገን ሁሉ ቢኖር ከምስጋና ጋር አስታውቁ እንደምል እጃችንን ዘርግተን አባባልን ጊዜ ሊያጠፉን የተዘጋጁት ስንት ወጥመዶችን እያሳልፈን እያጸናን ልክ ስንንገዳገድ አረማመዳችንን እያቀና ራላላ ሴፓራካት ያለው ተከተለ በአለት ላይ እያቆመን ከፊታችን ጉድጓድ ስላልተቆፈረ አይደል እየኖርን ያለ ነው እናትም አባትም አብልጦ የሚጠነቀቅ እኛ ለኛ ከምንጠነቀቀው በላይ የሚጠነቀቅልን እኛ ለኛ ከምናስበው በላይ የሚያስብልን እግዚአብሔር ስላለን ብለን አምላክ ስላለን ብለን በታመነው እጅ ተደግፈን
መጽሐፍ ሲናገር እንደዚህ ያለ ይሽሩን ሆይ አለ በሰማያት ላይ ለረድኤት በደመናት ላይ እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከበታች ናቸው። አየ ያረብከው ዓለማትን በደገፈ እጅ ነው። የተደገፍከው ዓለማትን በቃሉ በስልጣኑ ቃል በደገፈ እጅ ነው። በዚህ እጅ ነው የተደገፍነው። እንወድቃለን ብለን አንሰጋም። ተስፋ የተገቡልን ነገሮች ቢዘገዩ እንኳን የተናገረን ቢዘገየን እንኳን ስለሚመጣው ብቻ ሳይሆን ከኋላ ስለተደረገው እያመሰገንን አይደለም። ለምድሩ ጉዳይ እግዚአብሔር ለዘላለሙ ጉዳይ ታምኖልናል። እናንተ አስቀድማችሁ የእግዚአብሔርን ጽድቁን መንግስቱን ፈልጉ፣ ሌላው ሁሉ ይከተሏችኋል። እኛ እሱን እንፈልጋለን። እሱ ደግሞ እዚህ ምድር ላይ የፈጠረን ወፎች እንኳን ሳይዘሩ ይበላሉ፣ ሳያጭዱ ይበላሉ። እንዲሁም ደግሞ አበቦች የተዋበውን ይለብሳሉ። የኛ ጉዳይ ግን መልበስ አይደለም። የኛ ጉዳይ ግን ምግብ መብላት አይደለም። አለ የምስጋና መንፈስ ከሁኔታ የሚያወጣ ከሆነ ከተደረገና ካልተደረገ ነገር የሚያወጣ ከሌለና ከሌለ ነገር የሚያወጣ ከጎደለ ነገር የሚያወጣ እግዚአብሔርን ስለ ማንነቱ የምታመሰግኑበት፣ እግዚአብሔርን ስለ አምላክነቱ የምታመሰግኑበት፣ እግዚአብሔርን ስለ ፍቅሩ የምታመሰግኑበት፣ እግዚአብሔርን አንተ አምላክ ነህ ምስጋና ይገባሃል የምትሉበት ያ መንፈስ በኢየሱስ ስም ይፍሰስባችሁ። ስትናገር ልብን ያሳርፋል። የምትመክረው ምክር ተስፋን ያሳድራል። ሆነ ይችላል ልብ ያንተን የጻድቅ መታመኛው አካውንቱ ላይ ያለ ገንዘብ አይደለም። የጻድቅ መታመኛው ባጠገቡ ያሉ ዘመድ ወዳጆች አይደሉም። ጻድቅ መታመኛው ራሱ እግዚአብሔርን መታመኛው ያደረገ ሰው ደግሞ እወድቃለሁ ብሎ አይሰጋ ነገር። ለምንድን ነው ምስጋናችሁን ክፉ እንዲቀማባችሁ የምታደርጉ? ለምንድን ነው ምስጋናችሁ እንዲቀማ የምታደርጉ? ለምን ነው ክፉ ምስጋናችን የሚቀማ? ያኮ መስቀል ላይ ከጨለማ ያወጣኝ ከሞት መንደር ያወጣኝ የኔ ጌታ የኔ ጌታ ዘላለም ባመሰግን ዘመኔን ሁሉ ቢሰጥ ልጅነቴን ቢሰጥ ወጣትነቴን ቢሰጥ ሕይወቴን ላንተ የሚቀርብ መስዋዕት አድርጌ ማቀርብ አባቴ እኔ ቤት ውስጥ አንተ የዘላለም ደስታን የዘላለም ፍስሐን አጥንቶቼ ባንተ ይደሰታሉ። አጥንቶቼ ባንተ ይደሰታሉ። ባሪያ እንጨትና ውሃ በሌለበት ምድረ በዳ ላይ እንጨትና ውሃ በሌለበት ምድረ በዳ ናፈከኝ ጌታ እንዳለ ናፈከኝ አባቴ እንዳለ ናፈከኝ እንዳለ የዘላለም ፍስሐን አጥንቶቼ ያንን ደም ያሰቡ ሁሉ ይስቃሉ። መስቀል ላይ ፈሰሰው ደም ያሰቡ ይስቃሉ። ጫማ አይደል የሚያስደስተኝ የኔ ጌታ ሱሪ ሲገዛልኝ ከሚደሰትበት አሁን ወጣ ብያለሁ የኔ ጌታ
ማደግ እኮ አለ። መንፈሳዊ ዓለም ላይ ማደግ እኮ አለ። አንተን እያሰቡ መደሰት፣ ቤቴን እያሰቡ መደሰት። አባቴ ከፍቅር ውጭ ሌላ የሚያስለቅሰኝ ነገር ምንም የለም እዚህ ዓለም ላይ። ይገርማል የኔ ጌታ። መስቀል ላይ አንድ ጊዜ እወድሃለሁ ብለህ ስለኔ የዘረጋው ያ እጅ፣ ዝርግት ያረከው ያ እጅ፣ እጆች ላይ የተቸነከረው ችንካር፣ እግሮች ላይ የገባው ችንካር፣ ምስማሩ አስቆሞክ ሳይሆን ምስማሩ ከብዶክ ሳይሆን አምላክ ሆንክ ከዚህ ውረድ እያሉ ያልወረድከው ስለኔ ፍቅር ብለህ ዝም ብለህ የታገስክበት ያን ፍቅር እያሰብኩ ማለዳ ደጀን ሲከብት አባዬ እወድሃለሁ እላለሁ፣ ደሰታለሁ እላለሁ። ምስጋናዬ ያንደበት አይደል፣ አመሰግን ዘንድ የሆነ የጀመርኩት ፕሮሰስ እንድፈጸም አይጠበቅብኝም። የሆነ የውጭ ሀገር ፕሮሰስ ጀምሬ ሲሳካልኝ አይደል ማመሰግነው። የተደረገላቸው ብዙ ነገር እያለ የጊዜ ነገር አሳይቷቸው ከእግዚአብሔር ደስታ ያጎደላቸው ስንት መሰላችሁ ወዳጆች? መሳቅ እንዳይችሉ በክርስቶስ እንዳይረኩ አድርጎ በክርስቶስ እንዳያርፉ አድርጎ። ክርስቶስ ያሳርፋል፣ ታውቃላችሁ? ያሳርፋል፣ እርፍ ያደርጋል። የኔ ጌታ እርፍ ያደርጋል፣ ያሳርፋል። ወዳጆቼ ከክርስቶስ በላይ የሚያሳርፍ የለ እና ባዶ ተስፋ አይደል? አንዳንድ ሐሰተኛ ነቢያቶች የሰጡን ባዶ ተስፋዎች ቆይቶብናል። አንተ የሰጠን ተስፋ ግን ማይቆይ ነው። ስለዚህ ጽዮንን እያሰብን የምንደሰትበት፣ አንተን የምናመሰግንበት፣ ስለወደድከኝ አመሰግናለሁ ምንልበት፣ ስለወደድከኝ አመሰግናለሁ ምንልበት። እንዴት ረሰዋለሁ ያንን እምባ እንዴት ረሰዋለሁ። አባቴ ዓለም ጋር የሌለውን የመንፈስ ቅዱስ ደስታ በልባቸው ውስጥ እንድታፈስ እኔ እጸልያለሁ። ጌታ ሆይ ዓለም ዘንድ የሌለውን በእናንተ ዘንድ ስለሚሆን እናንተ ግን ታውቃላችሁ አለ። በእናንተ ውስጥ ስለሚኖር አለ ኢየሱስ የዘላለም ፍስሐችን፣ የዘላለም ደስታችን። እያሰብን እንደሰታለን። የፈተና ብዛት ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሯል። ሁልጊዜ በጌታ ደስ ይበላችሁ አለ። እስር ቤት ውስጥ ሆኖ ውጭ ላሉት ሁልጊዜ በጌታ ደስ ይበላችሁ ይላል። ታስረ እያለ የመፈታት ነገር አልጽፍም። ሁልጊዜ በጌታ ደስ ይበላችሁ ይላል። ታስሮ እያለ ደስ ይበላችሁ፣ ደግሜ እላችኋለሁ እባክህ ደስ ይበላችሁ ይላል። ወዳጆቼ ክርስቶስ የሰጣችሁን ደስታ በቁስ ዓለም ስላላችሁና ስለሌላችሁ ስለጎደለባችሁ ነገር እየነገረ፣ በዚህ ምክንያት እኮ ነው ኃጢአተኞች ዛሬ አመፀኞች እኛን ልባችንንና ህመማችንን እያወቁ የሆነ የጎደልን ነገር እያዩ ልክ ደካማ ጎናችንን እየነገሩን በባዶ ተስፋ የሚሞሉን እኮ በክርስቶስ ስላላረፍን እኮ ነው። በባዶ ተስፋ፣ በማይጨበጥ ተስፋ፣ ደመና ውሃ በሌለው ደመና፣ ዝናብ በሌለው ደመና ዝም ብሎ አየር ላይ አሜን አየር ላይ ጨብጥ እያሉ የሚጫወቱብን እኮ በክርስቶስ ስላላረፍን ነው። አያስፈልግም እያልኩኝ አይደል። እግዚአብሔር ይባርካል። መጽሐፍ ቅዱስ የእግዚአብሔር በረከት ባለጠጋ ታደርጋለች ይላል። ነገር ግን እኛ ሐላቫሃዚ ካቲያሎስ ተከተለበና በገንዘብ የማይተመን በብር የማይተመን አንድ ደስታ አለ። አንድ የደስታ ምክንያት አለ። አንድ የደስታ ምንጭ አለ። በክርስቶስ ኢየሱስ በማመናችን ምክንያት የእግዚአብሔር ልጆች ተብለን እንድንጠራ እንዴት ያለውን ትልቅ ነገር እግዚአብሔር እንደሰጠን እናውቃለን። ስለዚህ በክርስቶስ ኢየሱስ እንደሰታለን። አስቡ፣ አይናችሁን ጨፍኑና አስቡ። የለህም ብሎሃል፣ ተስፋ የለህም ብሎሃል፣ አግሮምራሚ አድርጎሃል፣ በምሬት ሞልቶሃል። ሌሊት ተነስተህ ትማረራለህ። እኔ የሚነግርህ ነገር የለኝም።
ሱሪ ትቀይራለህ አልልም። ጌታ ፈቃዱ ነው እንድትለብስ የእግዚአብሔር ፈቃዱ ስለሆነ የእጆችን ስራ ይባርካል። አንዱ የበረከት ምንጭ በክርስቶስ ማረፍ ነው። ማንም ለራሱ የሚኖር ለራሱ የሚሞት ነው። በሰማይ እኮ ቤት አለ፣ በሰው እጅ ያልተሰራ አይን ያላየው አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው በሰማይ ቤት አለ እና እጃቸው ላይ ያለ ሰንሰለት ከምስጋና አያስቆማቸው። እኩል ከአሕዛብ ጋር በርበሬ ያስለቀሰ ታውቃላችሁ። እስረኞች ያደምጧቸው ነበር። ምስጋና ምስጋና ለፍጥረታት ጌታ ዜና አልፎ ያበዛልን ደስታ ምስጋና ምን ይባላል ሌላ? ምስጋና ለፍጥረታት ጌታ ዜና አልፎ ላመጣልን ደስታ ምስጋና ምን ይባላል ሌላ? ጳውሎስና ሲላስ ስለምንድነው ምስጋና የምትሉት ብትሏቸው ስለኔ ነፍሱን የሚያጠፋት እርሱ ያገኛታል የሚል ጥቅስ ገብቷቸው ዛሬ ብንሞት እንኳን በሰማይ ግን ሕያው ነን እያሉ ያመሰግናል። ከዛስ የነሱ ምስጋና የነሱን ሰንሰለት ብቻ አይደለም፣ እነሱን ብቻ አይደለም ከወይን ያወጣቸው የሌሎችን እስራት ነው የፈተው። ከወይን ቤት አውጥቷቸው አይደል የለቀቃቸው። ከነዚያ ወይኑ ቤት ሰዎች ናቸው ብዙዎች ጌታን የተቀበሉ። ታውቃላችሁ በእናንተ ምስጋና ምክንያት ሰው ወደ ጌታችሁ እንደሚሳብ፣ በምስጋናዬ ምክንያት ወዳጄ ሰው ወደ ጌታ ይሳባል። እንዴ እሱ ጋር ማረፍ አይበታል። እኛ ግን እንድንሆናል ቤታችን ያለ ፕሮግራም ኮንፈረንስ ነው እንደግሳለን ነው የምልሽ። እንደግሳለን ጌታ ትቀልዳል። ደግሳለሁ ዝም ብዬ ደግሳል። መጠጥ ያለበት አይደል የሆነ የሚጠጣ ወይን ምናምን ጠጅ እንትን አዘጋጅተ ብቻ አይደል። ጠዋት ሲነቃ መዝሙሬን ይከፍታል። ከዛስ ቤቴ የድግስ ምንድነው ቢባል ሁኔታ ማይቀይረው ሰላም አለ ቤቴ። ዝም ብለህ ደግስ። ጠዋት ተነስተህ ደግስ ብራዘር። አቅልጠው መጽሐፍ እንደዚህ ይላል፣ ዘውትር በመቅደስ እጆቻችንን ከፍና አድርገን አንተን እናመሰግናለን። ወደ እግዚአብሔር ህልውና የምንገባበት አንዱ ነገር ምስጋና። ሲታመሰግን የቤት ሽታ የሚቀይር የእግዚአብሔር የመገኘቱ መዓዛ ይከባሃል ነው የምልህ ብራዘር። ተጨንቀ መተህ ግራ ገብቶክ መተህ ተንበርክከህ አባ ወድሃለሁ፣ አባቴ ወድሃለሁ ሲማይ ተመለስ ወደዚህ። ዝም ብለህ መተህ ጠላት ያጉረመርማል ብሎ ሲጠብቅ ችግሩን ሊዘረዝር ነው ስል አንተ ትንበረከክና አቤቱ ቅዱስ ነህ፣ አቤቱ ጻድቅ ነህ፣ አቤቱ መልካም ነህ፣ አቤቱ ኃያል ነህ፣ አቤቱ ምስጋና ምድርን ሞልቷል፣ ውበቴ እንደ ፀሐይ ያበራል፣ ክብሬ ሰማያትን ሸፍኗል። አቤቱ አምላኬ ሰማያትን በስንዝር ትለካለህ፣ ውሃዎችን በልብስ ትቋጥራለህ። ውሃዎችን በልብስ ትቋጥራለህ። ከዛስ ከዋክብትን በየስማቸው ታውቃለህ።
አንቺ ላይ አይደለም ከዋክብትን በስማቸው ያውቃል። አንተ እንደዛ ስትል ቫካቴናስ ታላቅነቱን ሲታወራ ዓለም የማይሰጠው ደስታ ልቤ ውስጥ ይፈሳል። እንደ ወንዝ ይፈሳል። እንደ ወንዝ ይፈሳል። ቅድም ገመድ ያዢ ታነቂ ሙቺ ይሄ ኑሮ ነው። ሄደሽ ገመዱ ሰጂ እንጂ እፍት በይ። ልጆችን ሀገር ጥለሽ ምናምን ሂጂ። በቃ ድን በይ። እንደው በቃ ሀገር ቀይር። ያንተ ነገር የሚለወጠው በቃ በጅቡቲ ምናምን አድርገህ እንደምንም በቃ የሆነ ሰው አፍሪካ ስትገባ ነው። ያለዚያ ገመድ ያዥ ያለሽ እግዚአብሔር ታላቅ እግዚአብሔር ቅዱስ ተንበርክከሽ ስትመለሽ እንደዚህ ነው። ምን ሆኜ ነው ግን? ምን ሆኜ ነው? ምን ሆኜ ነው? ምን ሆኜ ነው? ያላችሁ የሸፈነባችሁ መጋረጃ ከፊታችሁ ይገኛል። ያለኝ ኢየሱስ ከሌለኝ ሱሪ ይበልጣል። ያለኝ ኢየሱስ ከሌለኝ ጫማ ይበልጣል። የኔ ደስታ ሱፍ አይደል ብራዘር፣ ትቀልዳለኝ። የቱርኩ ሱፍ አስመጥቼ ሳረግ አይደል ደስታዬ። ምን ማለት ነው? ምን ማለት ነው? በራሱ ጃባሃዲ ካባያል ያስከት እኔ ፕራዲያ ሶከት እኔ በራሱ ላይ ያፈሰሰው የአምላኬ ዘይት የሰው ሞገሱ የሰው ማስፈራቱና ግርማው እግዚአብሔር አብሮት መሆኑ እግዚአብሔር አብሮት መሆኑ እግዚአብሔር አብሮት መሆኑ የሰው ማስፈራቱ ግርማው ዓለም ሲያያችሁ የሆነ ክርስቶስ የሌለው ሲያይ እዚህ ያንጸባርቅ የአምላኬ ሞገስ ግንባሪ ላይ የአምላኬ ሞገስ የአምላኬ ሞገስ የሚያይ ሁሉ ይወዳል ነው ራስ ይወዳል። በቃ ስንል ምንድነው ሲባል ዋሃዲያ ሶኬት ሌቬል እንዲህ ብለህ ነው የጀመርከው። አንተ ጠዋት ስትነሳ ልጨርስ ነው። ጠዋት ስትነሳ እንዲህ ብለህ ነው የጀመርከው። የደስታዬ ምንጭ አንተ ነህ፣ የደስታዬ ምንጭ አንተ ነህ። ነገር ቢሞላ ነገር ባይሞላ የደስታዬ የሰላም ምንጭ የሰላም ምንጭ ከኋላ ጀምራችሁ የሰላም ምንጭ የሰላም ምንጭ አንተ። እጃችሁን ከፍ አድርጉና ነገር ቢሞላ ነገር ቢሞላ ያው ግቡ። ነገር ባይሞላ የደስታዬ ምንጭ አንተ የሰላሜ የሰላሜ ምንጭ አንተን የሰላሜ የሰላሜ ምንጭ ነገር ቢሞላ ነገር ቢሞላ ነገር ባይሞላ የሰላሜ ምንጭ